በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁም ሁለት ሸዋሊያ። ዋው ወርቁ በእውነቱ ከሆነ ይገባዋል። ያው በደንብ ቆንጆ እቃ ነው። ያው እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ? ቢኮዝ ይሄ አይጥማ ከለር ቢሆን ሞር ያምራል ብዬ ስለማስብ በግሌ፣ ወይ ደግሞ ይሄ አህይማ የሚባለው ይሄ አህያ ከለር ቢሆን ሞር ሰው ይወዷል ብዬ አስባለሁኝ። እንደገና ይሄ በስከርቭ ቢኖራችሁ፣ አሁን ለኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለን እና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው አንገታችን ላይ ጣል የምናደርጋት ብትሆን ሞር ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይ እኛ ለ14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም፣ ወተን ፀሐይ ምናምን እንዲበላን አንፈልግም እና ዴሊቨሪ አላችሁ ወይ? ነው ዴሊቨሪ ቢኖር ሞር ቤት ተሆኖ ይታዘዛል። ያው ቤት ድረስ ቢመጣበት አክሰስ አላችሁ ወይ ቢለውን ነው ትንሽ ጥያቄ ሆነብን። እንደገና ይሄ ሳይዙ ትልቅ ሆነ፣ አንቺ ጡቶችሽ ትልልቅ ስለሆኑ ነው አይ ቲንክ እንደዚህ ሚዲየም ጡቶች ወይንም ደግሞ ስሞል ሳይዝ ያላቸውን ሴቶች ያማከለ ቢሆን አነስ ያለ ነገር ቢኖራችሁ በልዋስ ተቃልጃለሽ እንደ አንቺ ታላግጫለሽ እንደ አንድ ሪል ስቴት ብር እኮ ነው 14 ሚሊዮን ባለ 3 መኝታ እኮ ገዛለሁ ሄጄ እኮ አንድ ብጣሻ ምን ወርቅ 14 24 ካራት አይሆንም። ለምን 105 ምናምን ሚሊዮን ካራት አይሆንም? ማን ይገዛሻል? እንደዛ ነገር አታምጪኝ፣ ሀገር አታምጪ። ወንጀል ነው ይሄ፣ ወንጀል ነው። እኔ ዳምታ ትገባታለሽ። ኢራፊ ሴትዮ ኢራ 14 ሚሊዮን ታይ እንጂ መጨረሻ ስንት ነው? ተከራከሩ፣ እንከራከረሽ 14 ሚሊዮን 14,000 ብር ማዘር ልከት 14,000 ብር ትሸጣሻል። ትገሻ አማርኛው ራሱ ጠፋብኝ። እንጉርጉርታ እቺ ትሻጫቻለሽ ትሻጫታለሽ። አመጣሁት ሞቼም ቢሆን ቀል ነው። እንደዚህ ነው ዘገር ልታሳብዱ ነው እንደ እናንተ። ደግነቱ አማርኛ አንሰማም እንጂ አማርኛም ብንሰማ ቢሆን እኮ አለቀልን እኮ። አንሰማማ አማርኛኛ። ደግነቱ ረፊ እናቴ ረፊ አንገዛሽም፣ ማንም አይገዛሽም። በቃ አንገዛሽም።